በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ ዛሬ በአዲስ ይዘት ባለው የዩቲዩብ ቪዲዮ መጥተናል። አጠቃላይ ከቲክቶክ ላይ እንዲሁም ከተለያዩ ቦታዎች የምናገኛቸውን ቪዲዮ አብረን እየሰማን በእነሱ ዙሪያ ቆይታ እናደርጋለን። ወደ ቪዲዮቹ እንግባ። ዙሪያው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ መሄድ አለብን። እንግዲህ ለአባታችን ለአባ ገብረ ኪዳን ቃል ሕይወት ያሰማል እያልን በቪዲዮ ላይ እንግዲህ ለመናገር እንደሞከሩት በሕይወታችን ብዙ ውጣ ውረዶች፣ ብዙ ከባድ ጊዜያቶችን እናሳልፍ ይሆናል። ግን የዚህ ሁሉ ነገር መፍትሄው ምንድነው? ሁላችንም ችግር ባጋጠመን ጊዜ ወደ እናት ቤተክርስቲያናችን መጥተን ጸሎት ማድረግ፣ ከእግዚአብሔር ጋር መነጋገር ትልቁ የችግሮቻችን መፍትሄ ነው ወደሚል ሐሳብ ነበረ እያወሩ የነበረው። ስለዚህ ምን ጊዜም ቢሆን አሁንም በሕይወታችን በሚያጋጥመን ችግር ሁሉ ጸሎት የሁሉ ነገር ቁልፍ ነውና ጸሎት ማድረግን ሁልጊዜም የመጀመሪያ ምርጫችን እንድናረግ እግዚአብሔር እንግዲህ ልቦናውን ጥበቡን ማስተዋሉን ይስጠን። ይህንን ለማለት ነው። አሁን ደግሞ ወደ ቀጣዩ ቪዲዮ እናልፋለን። አብረን እንቆይ። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። የአልዓዛር ቀን ይመጣል ያልኳችሁ ይኸውላችሁ፣ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ አልዓዛር እኔ በጽድቅ እየኖርኩ በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ እንዳለቀስክ አትቀርም፣ ትስቃለህ። እንደተተውክ አትቀርም፣ ትከበባለህ። አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ ኃጢአት አብዝተን ለጥልን ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱ ቀን ብቻ በተስፋ መምህር ኢዮብ ይመኑ ቃል ሕይወት ያሰማን እያልን እንግዲህ በዚህኛው ቪዲዮ ደግሞ እንደሰማችሁት እንግዲህ በሕይወት ውስጥ ብዙ ውጣ ውረድ ይኖራል። ብዙ አናልፋቸው የምንላቸው ችግሮች ይኖራሉ። ብዙ ፈተና፣ ብዙ መከራ ውስጥ እንሆን ይሆናል። ግን ለሁሉም ነገር ጊዜ አለው። እግዚአብሔር በምንም ነገር ለምን የሚባል አምላክ አይደለም። እግዚአብሔር በሕይወታችን ውስጥ በእያንዳንዱ የሚፈትነን ነገር በሕይወታችን ትልቅ ነገር ሊሰጠን እንደሆነ መዘጋጃ ያ ነጥባችን ነው። ስለዚህ እግዚአብሔር ለምን ከማለት ይልቅ ባለንበት ጸንተን ቆመን የእግዚአብሔርን ፈተናዎች አልፈን ውጤቱን የምናይበት ከሱ በረከትን የምንቀበልበትን ጽናት ለሁላችን የሚስጠን መምህራችን በጣም ትልቅ መልእክትን ያስተላለፉልን። ሁላችሁም እንግዲህ ከዚህ ዩቲዩብ ጋር አብራችሁ እንድትቆዩ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉን ስንል መልእክት እናስተላልፋለን። አሁን ደግሞ ወደ ሶስተኛው ቪዲዮ እናልፋለን። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩቴ ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን
እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖር ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ይህን ትምህርት ሰማ ማስበው ነገር አለ። በዚህ ዘመን ላይ ብዙ ምናያቸው በተለይ በዚህ በወጣትነት እድሜ ክልል ውስጥ የሚገኙ ወጣቶች በአንድም በሌላም ምክንያት በህይወት ተስፋ መቁረጥ፣ የህይወት ትርጉም ማጣት፣ በህይወት ለመኖር አለመጓጓትን ጨምሮ የተለያዩ ነገሮችን እናያለን። ግን ይህ ነገር ከምን መጣ ብለን በምናስብበት ጊዜ የምንፈልገውን አለማወቅ ይመስለኛል። የተፈጠርንበት ዓላማ ምንድነው? የምንኖርበት ዓላማ ምንድነው? ምንሰራው ስራ ምንድነው? ለምንድነው የፈለግነውን ነገር ያላገኘነው የሚለውን ነገር ማናችንም አተኩረን አናስብም። ተስፋ የምንቆርጠው ፈልገን ባጣናቸው ነገሮች መሰረት ብቻ ነው። ምናልባት የነዛ ነገሮች እኮ ስጋዊ ነገሮች ሊሆን ይችላሉ። ወይ ውጪ መሄድ፣ ወይ ገንዘብ አለማግኘት፣ ወይ ትልቅ መኪና አለመንዳት፣ ወይ ምድራዊ ነገሮቻችን አለመሟላት ናቸው። ስለዚህ በምድራዊ ህይወታችን ምንፈልገው ምንጠይቀው ጥያቄ ሁሉ ለነፍሳችን ይሆናሉ ብለን አርቀን ማሰብ መቻል አለብን። ስለዚህ አሁንም ቢሆን ወጣቶች በተለይ በእኛ እድሜ ላይ እንሰማለን፣ ራሱን አጠፋ ከሌኮ ራሱን እንደዚህ ያረገ ምናምን የሚባል ነገር እንሰማለን። ስለዚህ ምን ጊዜም ቢሆን ተስፋ ወደ መቁረጥ ስትሄዱ ቤተክርስቲያንን ተጠጉ፣ እግዚአብሔርን ተጠጉ፣ በተለይ ቅዱስ ቁርባኑን ተቀበሉ። ከዛ በኋላ ህይወታችሁን ለውጥ ታያላችሁ እናያለን። ስለዚህ መጀመሪያ የምንፈልገውን ነገር እንወቅ። ከዛ በኋላ ካወቅን በኋላ እዛ ነገር ላይ ተመስርተን እግዚአብሔር እንዲሰጠን ጸሎት እናደርጋለን። ለኛ የሚጠቅመን ከሆነ ከምድራዊ አባታችን በላይ የሚያስብልን ሰማያዊ አባታችን ለኛ ምንም ይከለክለን ማያረግልን ነገር የለም። ስለዚህ አሁንም ቢሆን በእግዚአብሔር እምነት ይኑረን፣ እንበርታ፣ እንጽና ለማለት ነው። ቆንጆ ሐሳብ ያለው ቪዲዮ ነው። አሁን ደግሞ እስቲ ቀጣዩን እንመልከት። እኔ ኃጢአተኛ ልጅ ነኝ፣ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎች አንዱ ነኝ። ከፊትህ በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት። የትም ብትወድቁ ያነሳችኋል። ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር። እየጠበቀን እኮ ነው እግዚአብሔር። ወገኖቼ ወጣቶቹ እመኑት፣ ሲያሳፍራችሁ እዩት። እግዚአብሔር ማንን አሳፍሮ ያውቃል? አብርሃምን ነውን? በድህነት ተንከራቶ በባለጠግነት አልመለሰው? ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው? ሙሴን ተመልከቱት። ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ፣ የመንጋው አስተማሪ፣ የሕጉ መጋቢ፣ የብዙ ራእዮችና ባለጠጎች አላረገው? ታዲያ ይህ እግዚአብሔር ከኛ ጋር የለም? ወጣቶቹ እመኑት፣ አምልኩትና እመኑት እንጂ እንዳትፈሩ። እመን እንጂ አትፍራ። ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን። እሺ እዚህኛው ቪዲዮ ላይ ደግሞ የምንመለከተው ምንድነው? እግዚአብሔርን ማመን ምን ያህል እስከምን ድረስ የሚለውን በደንብ አርጎ መመራችን አስረድቶናል። ለምሳሌ ስለ አብርሃም አወራና አብርሃም ከካራን ተነስቶ ወደ ብሔረ ከነዓን ሲጓዝ አብርሃም ታሪኩን እንግዲህ በመጽሐፍ ቅዱስ የምታውቁት ነው። ምንም ይዞ ያልወጣ በታራን ቤት የጣዖት አምላኪ ልጅ የነበረ አብርሃም ነበረ። ግን እግዚአብሔርን ቃል አምኖ ከካራን ተነስቶ ወደ ብሔረ ከነዓን የወጣ ጻድቅ ነበረ። የአብርሃምን ታሪክ አንስቶ አብርሃም መጨረሻው እንዴት ሆነ፣ መባረኩን፣ ከሳራ ጋር ያገኙትን የአብርሃም እንግዳ ተቀባይነት፣ ከዛም ስለ ሙሴ ቀጥሎ አወራ። ስለዚህ እግዚአብሔር በአጠቃላይ በህይወታችን ሙሉ ብናምነው ማለት
ብዙውን ጊዜ ሰው በአስተሳሰቡ የሚሳሳተው ነገር ምንድነው? በሰው መታመን፣ በሰው መደገፍ ምን ጊዜም ቢሆን ትልቁ ስህተታችን ነው። ስለዚህ እግዚአብሔርን ማመን የመሰለ እግዚአብሔርን የመሰለ ረዳት እግዚአብሔርን የመሰለ መደገፊያ የለምና በእግዚአብሔር እንድንደገፍ እግዚአብሔርን አምነን ምንም ነገር ማድረግ እንደምንችል ማሳያ ነው። ሙሴ ኤርትራ ባህርን ከእግዚአብሔር ጋር ሆኖ ከፍሎ እስራኤልን አሻገረ። ሙሴ ግን ምን ነበረ የሚለውን ነገር በዛው በደንብ አብራርቶ የነገረን ቪዲዮ ነው። ለመምህራችን ቃለ ሕይወት ያሰማልን።